ሰላም ሰላም እንዴት ናችሁ? ውድ የአማሃ ቲዩብ ተከታታዮች፣ ያው ከዚህ በፊት በለቀኳቸው ቪዲዮዎች አብዛኞቻችሁ ኮሜንትም ከስራ አስቀምጣችሁልኛል እና በሪቻርጅ ዙሪያ እንደተቸገራችሁ እና ብሎም የዊዝድሮዋል አይነት ችግር እንዳለ እና ያን እንዴት አድርገን ሪቻርጅ ማድረግ እንደምንችል እና ደግሞ ዊዝድሮዋል እንዴት ማድረግ እንዳለብን ያንን ሁለቱንም ስቴፖች አጠር ባለ ቪዲዮ አሳያችኋለሁ ማለት ነው። ወደ ክሮም ወደ ዌብሳይቱ እንገባለን። በእንደዚህ አይነት መልኩ ይከፍትልናል። ያው ቪዲዮዎችን ኦፍ እያደረኩ የምሰራው ያው ብዙ ደቂቃ እንዳይወስድና ትንሽ ቦሪንግ እንዳይሆንባችሁ ነው። እንደዚህ ይከፍታል። አሁን ለምሳሌ ሪቻርጅ ላይ 0 ነው የሚለው። እንዴት አድርገን እንደምንሞላ ላሳያችሁ። ሪቻርጅ የሚለው ላይ እንገባለን። ያው እንደዚህ ያመጣልናል። እዚህ ጋር ሪቻርጅ ስታደርጉ ልብ ማለት ያለባችሁ ነገሮች ከታች ሩሎች አሉ እና እዚህ ባሉ ተመኖች ልታስገቡ ይመከራል። ለምሳሌ እኔ አሁን 350 ብር ላስገባና ላሳያችሁ። እዚህ ጋር ስሌክት አደርገዋለሁ 350 ብር። ከዛ ቻናል እመርጣለሁ። ሪቻርጅ ነው እለዋለሁ። ያው ባዶ ነው አካውንቴ እንደምታዩት። ሪቻርጅ እለዋለሁ። ኮንፊርም እለውና ያው በእንደዚህ መንገድ ይከፍትልናል። 350 ብር ይላል እንደምታዩት። ባንክ ያስመርጠኛል። ስለዚህ ምንድነው የምናደርገው ማለት ነው? እዚህ ጋር ኮፒ ነው የምናደርገው። ባንክ ነምበሩን ኮፒ እናደርጋለን። ከላይ ስም እንደምናየው ጋሻው ነው የሚለው። ከዚያ በስተመጨረሻ ደግሞ ምን ማድረግ ነው? ካስገባን በኋላ እዚህ ጋር አይዴንቲፊኬሽን ኮድ የሚለው ላይ አሳያችኋለሁ። ከንግድ ባንክ የሚሰጠን ኮድ አለ፣ ያን እናስገባለን ማለት ነው። አሁን ወደ ንግድ ባንክ እንሂድና በአካውንቱ ሪቻርጅ እናደርግ። በእንደዚህ አይነት መንገድ አስገባን ማለት ነው። ቅድም ያልኳችሁን ትራንዛክሽን አይዲ የምትለውን ስናስገባ እንደዚህ ይመጣልናል ማለት ነው።